ዋ አለላ ደግሞ እዚህ ጫካ ውስጥ ምን ትሰሪያለሽ? እንጨት እያንኮላኩል። አቺ እዚህ መጥተሽ እንደተደፋሽ አንዱ መጥቶ እንዳያንኮላኩልሽ እና እኔም ቢብዬ ነው። ኧረ ሰላም አባ። ሰላም እንዴት ናችሁ? አልጋ ፈልገን ነበረ። አለ ይቻላል። አዳር ነው ጊዜያዊ? ጊዜያዊ አባቴ። ጊዜያዊ? እሺ ይቻላል። 700 ይሁና። ኧረ በእናትህ ዞር በል። እዚህ ስትስት ለምን አልገው ይቀዳል? 700 ብር እዚህ ናም ጋር እኮ 400 ብር ነው። በጣም የሚገርም አልጋ ነው። ምቾቱ በዛ ላይ ኧረ እሱን ተው። እዚህ ሰላም ጋር ራሱ ሙቅ ነው፣ ሻወራቸው ምናምን ሁሉ ነገር ምቹ። ኧረ በጣም ብዙ አማራጭ አለ እኮ። ከፈለግን ሲጀመር ይሄ ምርጫ ሊሆን አይችልም። ይቀልዳል። በጣም ነው የምታከብረው አንተ ና ጠቅላይ ሚኒስትር መለስ ዜናዊ ጊዜ ሰልፍ ወጣን እና ሰልፍ የወጣነው ምንድነው የድጋፍ ሰልፍ ነበርና ኢህአዴግ ሺህ ዓመት ይንገስ እያልን ድጋፋችን እየገለጽን ሳለ አንዱ ልዩ ኃይል ቀጥ ብሎ መጣና በዱላ ጀርባችን ቅርድ አራኛ ኩለ ድጋፍ ነው ይወጣል። ለምንድነው በዱላ የምትመታ ምናምን ነገር ስንለው ለምን አባታችሁ እድሜ ማሳጠር ነው፣ የምን አባታችሁ ሺህ ዓመት ይንገስ ነው፣ እድሜ ልክ ይንገስ በሏል። ለካ ስልጣን አይጠገብምና የአጭር የስልጣን ዘመን ያሳለፈው ንጉስ ማን ነው? አይዞር ይባላል። ኢትዮጵያ ውስጥ ማለት ነው። ለ6 ሰዓት ብቻ ነው የገዛው። በአክሱም ዘመነ መንግስትን የነበረው ይሄ አይዞር የተባለው ንጉስ እንዴት በ6 ሰዓት ስልጣን ሊለቅ ቻለ ካላችሁኝ እንደነገሰ ቀጥታ ህዝቡ ይመጣና ንጉስ ወይ እንኳን ወደ ስልጣኑ ለስልጣን አበቃህ ምናምን ብሎ ደስታውን እየገለጸለሳለ ሰውየው ንጉስ መሆኑን ሲያውቅ ይሄ አይዞር የተባለው ንጉስ በደስታ ሞተ። በሞት ነው ለካ ስልጣን የሚለቀቀው ኢትዮጵያ ውስጥ።